ሁላ ሴት የሚያንጃብበው ሁሉ ሚዲያ ላይ ወጥቶ ለመታየት ሊሆን ይችላል፣ እውቅና ለማግኘት ሊሆን ይችላል እንጂ ፈልገው አይደለም። ከሌላው ረጃ ተከታይ ምናምን ትለው ሲፈጠር ምን ይፈልጋልና ምንም የሚፈልግ ነገር ምንም የሚወደድ ነገር ሳለ ካስበል የዚህን ያክል እንትን የምትለው እንከባበር ብዬ እንጂ እኮ መሰዳደብ አቅቶኝ አይደለም። ላይ ምን ሸይጣን ረጅም ቢስሚላህ ራህማን ራሂም። አላህ ይቅር ይበላችሁ። እንኳን ይቅር ብያችኋለሁ ማለት ነው። አላህ ይቅር ይበላችሁ ላወራችሁት ነገር። እኔ እንደዚህ አይነት ነገር እንኳን ይቅርና እንደዚህ በወንድና በሴት የተነሳ በምንም ነገር አላረግም። አላህም እንደዚህ አይነት ነገር ሽርክ ቦታ አላህም አያስደርሰኝ እና እናንተ ላወራችሁት እኔ ቀፈፈኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ዛሬም እንግዲህ ተመልሼ በአዲስ ቪዲዮ ብቅ ብዬላችኋለሁ። እውነት ለመናገር የሰኢድ ቪዲዮ ሱመያን ብቻ ሳይሆን ያናደደው ብዙ ሰዎችን አናዷል። ብዙ ሰዎች ማለት ነው። ምክንያቱም እስከ ዛሬ ድረስ 10 ዓመት ከሰው ስትኖር አያውቃትም ማለት ነው። እኔ እንደውም ወጥቶ ይናገራል ኮሜንታተሮች ብዙዎቹ እያየን ነበረ። እንዲሁም ወጥቶ መልስ ይሰጣል፣ ስሟን አታጥፏት ይላል ብዬ እኔ ራሱ ጠብቄ ነበረ። ነገር ግን በተገላቢጦሽ እሱ ራሱ ኮሜንታተሮች ያሉትን እውነት ነው ብሎ መቀበሉ ግን በጣም ነው የገረመኝ። በዛሬ ጊዜ ባላችሁ እንኳን የእናንተ ማንነት ካላወቀ እንዴት ጓደኛ ያታቀኝም ብላችሁ ትፈርዳላችሁ? ሮዛ ላይ መፍረድ አልችልም እኔ፣ ምክንያቱም ሮዛ ጓደኛዋ ናት፣ ሰኢድ ግን ሚስቱ ናት አይደል እንዴ? ግን እናንተ ለምትወዱት ሰው በጣም ለምትቀራረቡት ሰው በዚህ ናክል ሌላ ሰው ስሙን ሲያጠፋ መልስ የማትሰጡ ከሆነ የጓደኛችሁን ምንነት መልስ ማለት የማታውቁ ከሆነ የእናንተ ጓደኝነት የቱ ጋር ነው? የጓደኛ ውስጥ ተውት። ባላችሁ የእናንተ ማንነት የእናንተን ባህሪ ሳያውቅ ነው እንደሚኖረው ከእናንተ ጋራ። በጣም ነው የገረመኝ። ብዙዎችንም ደግሞ አስቆጥቷል የሰኢድ መልስ ማለት ነው። በዚህ ልክ አልጠበቅኩትም ነበረ። እንደውም ልክ ከዚህ በፊት ሀዩም ስትሰድባት እንዲሁም ቦኔ የምትባለዋን ስትሰድባት ተው ሚስቴን አትንኩብኝ እያለ ልክ እንደዛው መልስ ይሰጣል ብዬ ነበር ያሰብኩት። ነገር ግን እሱም ተመልሶ ጠረጠራት እሷን ማለት ነው። አያችሁ፣ ዲራማ መሆኑን ደግሞ ውሸት መሆኑን በትክክል ይታወቃል ማለት ነው። ውሸት ባይሆን ኖሮ እች ልጅ ሮዛ የምትባለው አንደኛ በአማርኛ አታወራውም ነበረ፣ በራሷ ቋንቋ ታወራ ነበረ። ግን ሰው እንዲገባው ሰው እንዲያውቅ ተብሎ ተመካክረው እንዳደረጉት እሷም እየሰባበረች አማርኛ የምትናገረው ትክክለኛ በቪዲዮ እንዲጫን ስለምታውቅ ብቻ ነው። ተመካክረው ያደረጉት ስለሆነ ብቻ ነው። ገባችሁ? ሮዛስ ብትሆን እንደዚህ አብራችሁ በልታችሁ አብራችሁ ጠጥታችሁ የልብ ጓደኛ ሆናችሁ ዛሬ ግን የሱመያን ስም ለማጥፋት እንደዚህ አይነት ድራማ ውስጥ መግባትሽ በጣም ነው የሚያሳዝነው። እውነት በጣም ያሳዝናል። በነገራችን ላይ ሌባ ሰው የሆነ ራሱን የማያምን ሰውም ልክ እንደዛው አድርጎ ነው የሚያስበው። አሁን ሌባ ሰው እኮ ሌላ ሰውም ልክ እንደ ሌባ አድርጎ ነው የሚስለው። እሱ ባለበት ሁኔታ ውስጥ አድርጎ ነው ሌላ ሰውም የሚያስበው ማለት ነው። ስለዚህ አሁን እነዚህ ሰዎችም በራሳቸው አይተማመኑ፣ በፈጣሪ አያምኑ። ምክንያቱም እንደዚህ ሽርክ ቦታ ውስጥ እየገቡ የሚጨመላለቁት በፈጣሪ ላይ እምነት ስላሌላቸው ነው። በፈጣሪ ተወከል ቢኖራቸውና ቢያምኑ ኖሮ የፈለገ ሱመያ እንኳን ብታደርገው እንኳን በፈጣሪ ቢያምነው ኖሮ ይህንን ቃላት ወጥ እንኳን አይናገሩም ነበረ። እውነት በጣም ነው የሚያሳዝነው። ወዴት እየሄድን ነው? ዛሬ የልጆች አባት ነክ ለእናታቸው ይሄንን መልእክት አስተላልፈክ እነዚህ ልጆች ቪዲዮ እኮ በዓለም ላይ ይቀመጣል። አንተ ብትሞት እንኳን ማለት ነው። እነዚህ ልጆች አድገው ይሄንን ቪዲዮ ሲያዩት ለእናታቸው ያላቸው አመለካከት አስበዋል? ለአንተስ ያላቸው አመለካከት ምንድን ነው? ቢያንስ ለልጆቻችን
ትውልድ ምን ይማራል፣ ልጆቼ ምን ይማራሉ ከኔ ብለን እንኳን አስበን ምንናገራቸው ነገሮች መጠንቀቅ አለብን። ምናደርጋቸው ነገሮች መጠንቀቅ አለብን። የሚዲያ ሰው ስንሆን ደግሞ ትንሹ ነገር ነው የሚገንብን፣ ትንሹ ነገር ማለት ነው። ስለዚህ እንደዚህ አይነት አጠያፊ ነገሮች በጣም ነው የሚደብሩት፣ እውነት ለመናገር ማለት ነው። እኔ በዚህ ልክ ይሄንን መልስ ይሰጣል ብዬ በፍጹም አልጠበቅኩትም ሰኢድ ማለት ነው። በፍጹም ማለት ነው። ኮመንታተሮች ኦኬ፣ ኮመንታተሮች እንትን ማጠርጠር ልማዳችን ነው። ማናችንም ብንሆን ይሄ ሊሆን ይችላል የምንለው የዛን ሰው ቀርበን አናውቀውም። ሚዲያ ላይ እስከምናውቀው ድረስ ውስጡን አጠገቡን የምናውቀው ነገር የለም። ስለዚህ የመሰለንን ነው ኮመንት ላይ የምንጽፈው። ነገር ግን አጠገባችን ያለው የዛን ሰው ማንነት የምናውቅ ሰዎች እንዴት በኮመንታተሮች እንመራለን? ያላወቀ ቢንቅ አይደንቅ ይባላል። ኮመንታተሮች ስለማያውቋት የፈለጉ ቢሏት አይደንቃትም ለሷ። ነገር ግን የገዛ ባሏ እንኳን በዚህ ነገር ከጠረጠራት እንዴት 10 ዓመት አብረው ቁጭ አሉ? ስለዚህ 10 ዓመትም የተቀመጠችው ከኔ የሆነ ነገር አሰርታብኝ ነው ማለቱ አይቀርም። ነገ ደግሞ መጥቶ ገባችሁ? በጣም ነው የሚደብረው የእውነት። እስቲ ቪዲዮውን እንስማው። ይቀጠቀጣል የማአየት አንተ ማያት እኔ ስትይ አዎ ያንቀጠቀጥሻል? አዎ ነይ እቅፍ አድርጊኝ። ኧረ እኔ ማቀፍ አልፈልግም። በቃ ተይ፣ እኔ ያሰይዶ ተይ። ነይ እቅፍ አድርጊኝ። ኧረ እኔ ማቀፍ አይፈልግም። ለምን? ምንድን ነው ይሄ? ኤብ ነው። ምን ሆነ? ኤብ አንተ ከትመ እንት ምንድን ይሄ? ሰኢዶ ነው ሌላ ሰው ነው? ምን አድርጌሽ ነው? ቆይ እስኪ አንገሽ ላይ ያለው ብርዶ አንተ ይሄ ሱመያ፣ እስኪ ምንድን ነው ያለችሽ? ከካሜራው ላይ ሱመያ እኔ በጣም ወዳለሁ። ሱመያ ከልቤ አስክራለሁ። እኔ ሱመያ አንገሽ ላይ ያለው ብር ትወጃለሽ? አዎ በጣም ተወዳለሁ። ይሄ አንገት ብር የኔ ከየለም እኔ አልቋል። የለም በዚህ ሀገር በዚህ አዱንያ የለም። ሞት በቃ እኔ በጣም ወዳለሁ። ይሄ ብር ጋባታለች የሰጠቻት አንገት ሀብል ላይ ብሩ ላይ የሆነ ነገርማ አለ። ሁለታችሁ እንድታጠላላ እንዳትቀራረቡ እንድትሸሽ ምናምን የሚል ነገር አለ። ከዛን ቀን ጀምሮ አንዴ የተገናኘ ነው። ከዛን ቀን አለቀሰች። እንደዚህ ባታካብዱት መልካም ነው። ሰው ማንን እንመን? ቆይ የገዛ ባላችሁን ካላመናችሁ፣ የገዛ ሚስታችሁን ካላመናችሁ ማንን ይታመናል? ከማንስ ይኖራል ማለት ነው። በጣም ነው የምታስመስሉት የእውነት። ሮዛ ደግሞ እኔ አንተን ሳይህ ያመኛል፣ እንደዚህ ያንቀጠቅጠኛል። አንተ ማነክ? አንተ ምንድነክ? እኔ ሱመያን ነው የምወደው። እኔ ብሩ ቀለበት የብሩ አንገት ብሩ ከሌለ እሞታለሁ፣ እታነቃለሁ። በዚህ ምድር ላይ አኖርም ይሄ ከሌለ። ኧረ እባክሽ እንደዚህ ያስደረገችባት ለማለት ነው። እውነት አምናችሁ እንኳን የሆነ እውነተኛ ጓደኛ አለኝ ብላችሁ የምታምኑት ሰው የለም በዚህ ምድር ላይ ማለት ነው። ምክንያቱም ስጦታ መሰጣጠት አንደኛ ከነበረው ጓደኝነታችሁ የበለጠ ፍቅር ይጨምራል። አሁን ሱመያ በቅንነት አስባ በጣም የምወዳት ጓደኛዬ ናት፣ ተጎድታለች። ይህ ደግሞ በእኔ ሰበብ ነው። እኔ መጀመሪያ ሄጄ ባላገኛት ኖሮ እቺ ልጅ እዚህ ውስጥ አትገባም ነበረ በማለት እንግዲህ አዝና ይህንንም ደግሞ የሰጠቻ ስጦታ ማስታወሻ። ምክንያቱም ከዚህ በፊት ያለፍንበት የነበርንበት ታሪክ ያስታውሳታል። አብረንም ስለገዛ ነው ምናልባት ታስታውሳለች። በቃ ፍቅራችን እንደቀጠለ እንዲቀጥል በማለት ነው ይህንን ስጦታ ከአንገት አውጥታ የሰጠቻት። ነገር ግን እኛ ሰዎች ስንባል መቼም መልካም ነገር አንመኝም ለሰው፣ ተንኮል ብቻ ማለት ነው። ተንኮል። ስጦታ መሰጣጣት ምን ችግር አለው? በቃ ስጦታ ከሰጣችሁ የሆነ ነገር ነው ትባላላችሁ። መቼም የሰው ልጅ በምንም አትለኩትም፣ በምንም አትገቡትም፣ ከኔም ጭምር ማለት ነውና ሁለተኛ ነገር ደግሞ በፈጣሪ እምነት የለንም፣ በፈጣሪ አንተማመንም። ይሄ ምናምንቴ ነገሮች ነው በቃ ጭንቅላታችን የሚበርዘን ማለት ነው። እና በጣም ነው የደበረኝ በእውነት ሰኢድ በለቀቀው ቪዲዮ ማለት ነው። ወጥቶ መከራከር እንኳን እንደዚህ አትበሉ ማለት ሲገባው የልጆቹንና ተመልሶ በኮመንታተሮች
ኮመንታተሮች ተመርቶ እሱም ይሄ ነገር እውነት አድርጎ መቀበሉ በጣም ነው የሚገርመው። እንዴ በጓደኛችሁ እንዴት ትፈርዳላችሁ? የገዛ ባላችሁ እንኳን የእናንተን ማንነት ካላወቀ ጓደኛ እኮ ጓደኛ ነው በቃ።